ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዛሬው ክፍል ትምህርታችን የአረብኛ ፊደላትን አገናኝተን ማንበብ እንዴት እንደምንችል፣ የአረብኛ ቃላትን እንዴት እንደምናገናኝ ከመሰረቱ እንማራለን ማለት ነው ኢንሻአላህ በአላህ ፍቃድ። ይሄ ትምህርት በጣም ወሳኝ ትምህርት ነው። ማድረግ ያለባችሁ አንድ፣ እኔ የማነብበትን መንገድ ትክክለኛውን መንገድ በደንብ ተከተሉ እሺ አደራ። ሙሉውን ቃል እንደዚህ የምናነብ ከሆነ ያውም ባለ 3 ከ3 ፊደላት የተመሰረተ አንድ ቃል ነው። ይሄም እንደዛው ይሄም እንደዛው ባለ 3 ናቸው እነኚህ። ግን መጽሐፉ ላይ ምን አድርጎታል? ለጀማሪ ባለ 3ቱ ራሱ ይከብዳል። ባለ 4ቶች ይመጣሉ፣ 5ቶች ይመጣሉ። ስለዚህ እንደ ጀማሪ ተማሪ ሆናችሁ ወይም ሆነን ስናነብ ሆኜ ላንብብ። ለምሳሌ የኔ ምላስ ተከተሉ። ማንኛውም ተማሪ እዚህ ጋር መጥቶ ሲያነብ የመጀመሪያዎቹን ሁለቱን ፊደሉን እስከነ አናባቢው በትክክል መጥራት መቻል አለበት። በዛ ላይ ደግሞ ፍጥነት ስታሽከረክሩ ልበላችሁ በ30 አይደለ የተለጠፈው፣ በ30 የሆነው በምክንያት ነው። በደንብ ፍጥነት መቀነስ አለባችሁ አናባቢ ላይ። እነኚህ ቃላቶች በጣም ቀላል ናቸው፣ ግን ከፊት ፈትሐ፣ ከስራ፣ ضማ፣ አሊፍ መድ፣ ያ መድ፣ ዋው መድ፣ ስኩን፣ ፈትሐተይን፣ ከስረተይን፣ ضመተይን፣ ሸዳ ከፈትሐ ጋር ከከስራ ጋር ከضማ ጋር ይመጣሉ። ስለዚህ ያንን እንደዛ ሲከብድ በደንብ ለማንበብ ወይም ማንበብ ለመቻል ከዚህ ከመሰረቱ አነባቡን አብረን እንሄዳለን ማለት ነው። ሁሉንም እንዴት እንደሚነበቡ እየተሰራ ነው የሚሄደው ቃሉ። እዛ ጋር ሲደርስ ዝም ብለን እንደዚህ አድርገን ሰዓዳ ብዬ ካነበብኩኝ አሁን አይመጣም በትክክል፣ ከፊት ይከብዳቸዋል ሌሎች ሲጨመሩ። እነኚህ ፈትሐ ብቻ ስለሆኑ ቀላል ናቸው። አንደራ እዚህ ጋር ማብራሪያ እያረኩ ያለሁት በተለይ ቶሎ ማይገባችሁ ቶሎ ሰውን ማትረዱ አላችሁና በደንብ ተረዱ እሺ። እንደው ለአላህ ስትሉ ቁርአንን ስለሆነ የምናነበው የአላህን ቃል ስንቀራ ደግሞ በተቻለ መጠን አስተካክለን ነው መቅራት ያለብን። ያው አላህ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ቢልም አንዲትን ነፍስ ከቻለችው ከአቅሟ በላይ አይጠይቃትም። ግን ይሄንን ደግሞ እኛ ማድረግ እንችላለን። እየቻለን ለምን እናበላሻለን? ማናበላሽበት መንገድ አለ፣ ያንን ነው የምንመርጠው። እሺ ወደ ቅራአቱን እንግባ ቀጥታ። እሺ ሰዓ ቀስ ብዬ ከዛ ሶስተኛውን ጨምራለሁ። ወለ የመጀመሪያዎቹን ሁለቶቹን አንድ ላይ ነው የምናነበው፣ ልክ እኔ አሁን እንደማነበው። ወለ ሀ መض غ ነፈ ኸ ቀነ ተ ሰቀ ጠ ሸከ ረ። የተቀሩትን እናንተ ጨርሷቸው፣ ቪዲዮን አቆሙትና እዚህ ጋርም እንደዛው ቪዲዮን አቆሙትና እናንተ በራሳችሁ ቅሩ። ፈጠ መ አደራ ቀስ ብላችሁ እሺ አደራ። ሸገ ፈ ቪዲዮን አቆሙትና ለራሳችሁ ቀርታችሁ ለፉ እዛው ስክሪናችሁ ላይ። አይዋ ደቂቃ እንዳይሄድ ነው፣ እንድትለማመዱም ነው የተፈለገው። አይዋ እነኚህ ቃላቶች ደግሞ 3 ተደርጎ የተሰሩ ናቸው። ግን የቅድመው ህግ አሁንም ይሰራል እሺ፣ እንዳትሽሩት ህጉን። ሰመ ሐ ነሃ ሮ ባንዴ አትጥሩት። ምላሳችሁ ላላ ቀስ ብላችሁ ላላ በቀላል አድርጋችሁ ለማንበብ ሞክሩ እንዳይከብዳችሁ እሺ። ወለ ጀ ኸለ ደ ቀነ ሰ ሰሀ ረ ነበ ض ጠለ ቆ። እየቻላችሁም እንደኔ አንብቡ፣ የምትችሉ ተማሪዎችም እንደኔ አንብቡ እሺ። ሲጀመር ማንም ማይችል የለም ይሄን በእርግጠኝነት፣ ፈትሐ ብቻ ስለሆኑ ይቀላሉ። ለዛም ነው እዛ ቁርአን ላይ ከማገናኘት ከዚህ ከቀላሉ ወደ ላይ መውጣት የሚያስፈልገው። አይዋ አፈ ረ ነሰ ነሰ ፈ ነሰ ፈ። የተቀሩትን እናንተ በራሳችሁ ቪዲዮን አቆሙትና አንዴ ፓውዝ አድርጉትና
ቀርታችሁ እዛው ስክሪናችሁ ላይ ቀርታችሁ ጨርሱት። አይዋሽ ሌላ ፒዲኤፍ ከምንለቅላችሁ እንደዚህ ይሻላል በሚለው ነው። አይዋ ወለ ጀ ረበ አ ዓረ ض صህ ረ صደ ረ መቆ ተ። አይዋ አሁን ባለ ሶስቶቹን ይሄን ያህል ካነበብን ማንበብ ትችላላችሁ ማለት ነው። እናንተ አሁንም ቪዲዮን አቁሙና እንደዚህ እንዳለ እነኝን አንብቧቸው። አይዋ እሺ አሁን ባለ አራቶቹንም ስለሚቀላቀል በደንብ አሁን ትኩረት እሺ። ሮከ አ አሁን ይሄ ቃል ከአራት ፊደል የተሰራው ስለዚህ ሁለት ሁለት እያረኩ አነባለሁ እኔ እንዲቀለኝ። ወሰ ጀደ አያችሁት? ወሰ ጀደ ሁለት ሁለት ማለት ነው። ሁለት ሁለት ስናደርግ ግን በደንብ ወሰ ብዬ አልጠፋም፣ እዛው መቀጠል አለብኝ ቶሎ። ወሰ ጀደ ቀለል አድርገን እንደዚህ እሺ፣ እንጂ እዛው በደንብ አቋርጡት አይደለም ድምጻችሁን። ደኸ ለ ወጀ ለሰ ባለ አራቶቹም በዚህ መልኩ ነው የምናነበው። ስለዚህ ቆነ ተ ፈዘ ፈዘ ከረ ዘረ ዓ ወሐ ሶደ። አይዋ እናንተ ደግሞ የተቀሩትን በራሳችሁ መንገድ አሁን ባልኩት መንገድ አንብቡ። አላህ ይግራላችሁ። እንግዲህ አይዋ ይኸው መሰ ከ ፈነ ዞረ ባለ አራቶቹም እንዲህ ያሉ ባለ ሶስቶችም አሉ። ቪዲዮን አቆሙትና በዚህ መንገድ ተለማመዱ። እኔ አሁን መጥራቴ ለእናንተ መንገዱን ማሳየት ብቻ ነው የሚሻለው እንጂ ለራሳችሁ ብትለማመዱ ምላሳችሁን ብታለማመዱት ነው የሚሻለው። እሺ አይዋ ስለዚህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ቁጥር 2 አሁን ከስራን ضማን አንድ ላይ ነው የምታነቡት። የአንድ ቀን ትምህርት ነው። ስለዚህ ስትጨርሱ ልክ እንደጨረሳችሁ ወደ ከስራ ቀጣይ ቪዲዮ ታልፋላችሁ። ከዛ ወደ ضማ ታልፋላችሁ። አላህ ይግራላችሁ። አላህ ኸይር ጀዛውን ደግሞ በፊርዶስ ይመንዳችሁ። السلام عليكم ورحمة الله وبركاته.